መውጣት ያለብሽ አንቺ ነሽ። አለቀ። ነግሬሻለሁ፣ ቅድምም ነግሬሻለሁ። እስከቀጥል ደግሞ እኔ ከአንቺ ጋር እንደዚህ ቁጭ ብለን ራሱ ማውራታችን ልክ አይደለም። እስከ ዛሬ ድረስ አክብሬሽ ሰምቼሻለሁ። ካሁን በኋላ አክብሬሽ ሰምቼሻለሁ። ገባሽ አይደለ? አንቺም ጋር እውነት አለ ብዬ ስላሰብኩኝ ማለት ነው። ግን ከዚህ በላይ አንቺ አይደለሽ የምትወስኝልኝ። አንቺ አይደለሽ የምትወስኝልኝ። መውጣት ካለብኝ ራሴ እወጣለሁ። ገባሽ አይደለ? በሰላም ትወጪ ነው የሚሻለው። ሲቀጥል ደግሞ ካሁን በኋላ እኔና አንድ ላይ አትጥሩኝ በቃ። ምክንያቱም እኔ ካንቺ ጋር እሱን ነገር አልፈልግም። እንደዛማ ከሆነ ደጋግመሽ ታይዋለሽ፣ ደጋግመሽ ታይዋለሽ። እንደዛ ከሆነ ለምን አይበቃችሁ? ያየሁትም ነው ሲጀመር ደግሞ እኮ ለምን እዚህ ጋር ማየት ካልፈለግሽ ደጋግመሽ ታይዋለሽ። የመረጠው እኔን ነው እያልኩሽ ነው። ማሱ አሁን ለምን አታርፉም? ለምን ደም እናርፈው? በቃ የምትወሩት ነገር በቃ ይደብራል። ሲቀጥል እኔ ከሰው ጋር ስላናደደችኝ እንጂ እኔ በአንተ ምክንያት ወይም በወንድ ልጅ ምክንያት ከሴት ጋር መጣላት እንደማልፈልግ ተናግራለሁ። ግን ንግግሯ በጣም ነው የሚደብረው። ላስጠነቅቅሽ ነው የመጣሁት እንጂ እዚህ ጋር ካንቺ ጋር መገናኘት ስለዚህ ከህይወታችን የምታስወጣት ከሆነ አስወጣት። አይ የምትል ከሆነ ደጋግመህ የምታገኛት ከሆነ ደግሞ ስሚ፣ ከህይወታችሁ የምታስወጣት ከሆነ አስወጣት ብለሽ የምትናገሪ እኔን አይደለም። ሰማሽኝ አይደል? እስካሁን የኔንም ክብር ዝቅ አድርጌ ሃይሚዬ እያልኩ ለማሳመን እየሞከርኩ ነበር አይደል? ገብቶሻል አይደል? በአንቺ ፊት እቺ ልጅ ጠርቼ የምናገራት እንድታምኚና አንቺ ስላልኩኝ ነው። ገብቶሻል አይደል? ከዚህ በላይ እቺ ልጅ አንቄ ምንም ላደርጋት አልችልም። ሰማሽኝ? ከኔ ጋር መቀያየም ካልፈለግ ስነ ስርዓት ያዢ። በጣም ጥሩ። አንዴ ደግሞ ከኔ ጋር መቀያየም ካልፈለግ ስነ ስርዓት ያዢ። አይሚም እኔን የምታምኚኝ ከሆነ በምታምኚኝ መንገድ እመኚ።